الروح القدس الله واحد. أنا اسمي أفضل تطلهارات. أول شيء نشكر الله، نشكر عيسى المريم، نشكر الدين الأرثوذكس المسيح المصري، المسيح السوريا، المسيح الروسيا، والكل الناس. يعني الموضوع ملما البرنامج عندنا مشكلة في دين المسيحي. أول شيء سووا بتاع القبائل واحد. أنينا أسوبين عندنا قبائل كتار، عندنا أورومو، عندنا أمهارا، عندنا تيغرينيا، عندنا قبائل كثير، عندنا سهرات دول. الناس القاعدين أسووا دين المسيح، دين الزول واحد، دين القبائل واحد. عيسى المسيح نزل ليل كل الدنيا. እሺ ይሄ መልእክቴ ለአስመሳዮቹ ኢትዮጵያውያን ነው አሁን መልስ መሰጠው ማለት ነው። ትናንትናና ዛሬ ቲክታኩን የሞላው እኛ ከብፁዕ አባታችን ጎን ነን፣ አንድ ሃይማኖት ነው ያለን፣ አንድ መሪ ነው ያለን እያላችሁ እየጮሃችሁ ላላችሁት ማለት ነው። ሲጀመር ማለት ነው አባታችን ብፁዕ አቡነ ማቲያስ ማለት ነው ይሄን ሁሉ ለታመት ሙሉ የቁም እስረኛ ሆነው በማንነታቸው ተሸማቀው ኢቭን ለሞቱት ቤተሰቦቻቸው ለትግራይ ህዝብ ወጥተው አዘናቸው እንዳይገልጹ ታፍነው ሲሰቃዩ ነበር አይደል እንዴ? ያኔ ምን ነው አባታችን ከጎናችሁ ነን አይዞት ያላችሁ አለ የለም። ኢንስቴድ ጁንታ እየተባለ ሲሰደብ አባተ ክርስቲያን በትግራይ ውስጥ የሚገኙ አባተ ክርስቲያኖች በድሮን ይሁን በጥይት ሩምታ ሲወድሙ ምእመናን ሲገደሉ ወጥተው እንዳለቅሱ ድምጻቸው ታፍኖ ነበር። አንረሳውም እኮ አሁን አሜሪካን ለህክምና ሲሄዱ ራሱ ዳንኤል ክብረት ምን ብለው እንደተደቧቸው ምን ብለው እየጻፉና እያጠለጥሏቸው እንደነበር ሁላችንም እናውቃለን። ስለዚህ አሁን ነው ብፁዕነቱ አባታችሁ ከጎናችን ነን ምናምን ማለት የታያችሁ አሁን ነው ወይስ የኦሮሞ ጳጳሳት ስለ ራሳቸውን ስለሾሙ ሀገሪቷ የኦሮሞ ቋንቋ እንዳይስፋፋ በፍራት ነው በመፍራት ነው ከጎንነን ምናምን የምትሉት? ያኔም ጳጳስ ነበሩ፣ ያኔም አባታችን አይዞት ከጎንኖት ነን ማለት ነበረባችሁ። አሁን ላይ ግን የኦሮሞ ጳጳሶች ራሳቸውን ስለሾሙ የኦሮሞ ቤተክርስቲያን እንዳይስፋፋ ልታብዱ ደረሳችሁ። ደግ አረጋችሁ። ኢጆሎ ኦሮሞ ኮንግራቹሌሽን፣ በጣም ደስ ብሎኛል። እኔ የኦሮሞ ጳጳስ መራ የሌላም ጳጳስ መራ፣ ጳጳስ ነው። አርፋችሁ እምነታችሁን አካሂዱ። እዚህ ከንተና ጎንኝ ያላችሁ አትከፋፈሉ። ጥሩ አድርጎ ይምሯችሁ። እንደውም እኔ አባ ማቲያስ እንደውም እረፍት ቢወጡ ነው ደስ የሚለኝ። ከዚህ በላይ ማልቀስ የለባችሁም። ከዚህ በላይ ቁም እስረኛ መሆን የለባችሁም። እጁን ዘርግቶ የሚቀበላቸው የትግራይ ህዝብ አለ። ሀገራቸው በሰላም ይግቡና ለተጎዳው ህዝባቸው ለተጎዳው ቤተክርስቲያናቸው በሰላም ጸሎታቸውን ያደርጋሉ። የትግራይን ህዝብ የትግራይን ቤተክርስቲያን ያገለግላሉ። ከዚህ በላይ መጎዳት፣ ማልቀስ፣ ማዘን፣ መሰደብ የለባችሁም። አባታችን ይበቃል። የማንም የፖለቲካ መረማመጃ እንዲሆኑ አንፈቅድም ለአባታችን። እኔ ድምጽም ሆኖ ለአባታችን ለአባ ማቲያስ ነው እንጂ የኢትዮጵያን ኦርቶዶክስ ቤተክርስቲያን ማንም ይምራው ማን እኔን አይመለከተኝም። ምክንያቱም የትግራይ ኦርቶዶክስ ቤተክርስቲያን የራሱን የቻለ ተቋቁሟል። እሱን አይመለከተኝም። የኦሮሞ ልጆች የኦሮሞ ቄሶች ይምሩት። ደግ አረጉ። እንኳን ደስ አላችሁ። ምሩ አሁንም በደንብ አርጋችሁ። እኔ አባ ማቲያስ በሰላም እረፍት ወስደው ወደ ትግራይ መጥተው የትግራይን ቤተክርስቲያን እንዳገለግሉ ነው የምፈልገው። ተጋሩ ድማ ብዛዕባ ኢትዮጵያ ቤተክርስቲያን አይመልከተኩምን፣ ብዛዕባ አባ ማቲያስ ይመልከተኩም እንበር እዚ አይክብለኩም።